በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በወደደን ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? አሜን። በቸርነቱ የጠበቀን ቅዱስ ሥጋውን የቆረሰልን ክቡር ደሙን ያፈሰሰልን በመከራው መከራችንን ያራቀልን የአባቶቻችን አምላክ ስሙ ይክበር ይመስገን። እናቱ እናታችን ወላዲተ አምላክ እናትነትን ከድንግልና ድንግልናን ከንጽህና አስተባብራ የያዘች ወላዲተ አምላክ እመብርሃን ስሟ በተሰጣት ክብር መጠን የተመሰገነችና ከፍ ከፍ ያለ ይሁንልን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት እግዚአብሔር በመረጣቸውና ባከበራቸው ክብር መጠን የተመሰገኑና ከፍ ከፍ ያሉ ይሁንልን። እግዚአብሔር ቢወድና ቢፈቅድ በዛሬው ትምህርታችን የምንማረው ነገረ ማርያም በነገረ ድነት የሚለውን ርዕስ አንስተን የምንማር ይሆናል። ምናልባት ከዚህ በፊት ነገረ ማርያም ተከታታይ ኮርስ ክፍል 1 እና ክፍል 2 ተለቋል። ያላያችሁ ገብታችሁ ማየት ትችላላችሁ። በክፍል 1 የነገረ ማርያም ምንነት አይተን ነበር። እንዲሁም ደግሞ የነገረ ማርያም ትምህርት አስፈላጊነቱ፣ በሶስተኛ ደረጃ ደግሞ የነገረ ማርያም ትምህርት ምንጩ ከየት ነው የሚለውን አይተናል በክፍል 1 ማለት ነው። በክፍል 2 ደግሞ ስመ ድንግል ማርያም በሚል ርዕስ የእመቤታችን የቅድስት ድንግል ማርያም የስሟ ትርጓሜዎች ምንድን ነው የሚለውን የስሟን ትርጓሜ አይተናል በክፍል 2 ማለት ነው። ገብታችሁ ማየት ትችላላችሁ። በዛሬው ክፍላችን በክፍል 3 ደግሞ ነገረ ማርያም በነገረ ድነት የሚለውን የምናይ ይሆናል። እግዚአብሔር በመካከላችን ነው፣ እንዲያስተምረን እንዲገስጸን የእርሱ ቅዱስ መልካም ፈቃድ ይሁንልን። ትምህርቱን ከመጀመራችን በፊት ምናልባት ለቤቱ አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ በማለት ቪዲዮን እንድትጀምሩ በዚሁ እየጋበዝኩኝ በቀጥታ ወደ ትምህርቱ እንገባለን። እሺ እንግዲህ ነገረ ማርያም በነገረ ድነት ውስጥ ይላል ወይ ደግሞ እመቤታችን ቅድስት ድንግል ማርያም በሰው ልጆች መዳን ውስጥ ያላትን ድርሻ ወይ ደግሞ ሱታፌ ምንድን ነው የሚለውን በዛሬው የምናይ ይሆናል። በሁለተኛ ደረጃ ደግሞ እመቤታችን ቅድስት ድንግል ማርያም ከጌታ ጽንሰት እስከ ቀራንዮ ያደረገችው አገልግሎት ምንድን ነው የሚለውን በዛሬው ቪዲዮአችን የምንዳስስ ይሆናል። እግዚአብሔር ከሁላችን ጋር ይሁን። እሺ ወደ መጀመሪያው ስንመለስ እንግዲህ ነገረ ማርያም በነገረ ድነት ውስጥ በሚል ስር እንግዲህ ምናልባት በክፍል 1 ላይ እንደተነጋገርነው ነገረ ማርያምን ትርጉም ስንመለከት ነገረ ማርያም ማለት ስለ እመቤታችን ስለ ቅድስት ድንግል ማርያም ቅድስና፣ ንጽህና፣ ዘላለማዊ ድንግልና እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም በሰው ልጆች መዳን ውስጥ ወይ ደግሞ በነገረ ድነት ውስጥ ያላትን ድርሻ እንማራለን ብለን ተነጋግረን ነበርና ዛሬ ደግሞ በነገረ ድነት ውስጥ እመቤታችን በነገረ ድነት ውስጥ ያላትን ሱታፌ ወይ ደግሞ ድርሻ የምንመለከት ይሆናል ማለት ነው። ኪዳነ አዳም ብለን እንጀምራለን። እንግዲህ ኪዳነ አዳምን ስንል እንግዲህ የአዳም ቃል ኪዳን ነው። ኪዳን ስንል ከዚህ በፊት እንዳየነው ስምምነት፣ ውል ማለት ነው እና ይህ የአዳም ኪዳን ምን ነበር? እግዚአብሔር ለአዳም የገባው ቃል ኪዳን ምን ነበር የሚለውን ስንመለከት እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም ደግሞ በአዳም ኪዳን ውስጥ ምን አይነት ድርሻ አላት የሚለውንም በዚህ ስር የምንመለከት ይሆናል ማለት ነው እና አምላካችን ልዑል እግዚአብሔር እንግዲህ ስነ ፍጥረትን እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ በቸርነቱ ሲፈጥራቸው የፍጥረቱ ሁሉ የበላይ አድርጎ የከበረ አድርጎ የፈጠረው ማንን ነው? ሰውን ነው ወይ ደግሞ አዳምን ነው። ምክንያቱም ለምንድን ነው? በመልኩ በአርአያው በምሳሌው ፈጥሮታልና ከፈጠረውም በኋላ ሕግ ሰራለት። ያም ሕግ ምንድን ነው? የመታዘዝና ያለመታዘዝ ሕግ ነበር። ዕፀ በለስን በገነት ውስጥ አኖረ። በገነት ውስጥ ካኖረ በኋላ ያችን ዕፀ በለስ እንዳትበላ ከእሷ በበላ ጊዜ የሞት ሞትን ትሞታለህ ብሎ ነግሮት ነበር ለአዳም እና ይህም አባታችን አዳምም ይህንን የእግዚአብሔርን ሕግ ከእግዚአብሔር የተቀበለውን ሕግ ለስንት ዓመት ጠብቆ ኖረ? ለ7 ዓመት ከ3 ወር ከ10 ቀን ጠብቆ ከኖረ በኋላ በምክረ ከይሲ በዲያብሎስ ምክር ተታለው አምላክነትን ሽቶ ወይ ደግሞ ተመኝቶ ያችን ዕፀ በለስን በላት። ከዛም በኋላ አምላካችን እግዚአብሔርም ቃል ገብቶለት ነበር። ከዛች ዕፀ በለስ ከበላ የሞት ሞትን ትሞታለህ ብሎ በተናገረው መሰረት አባታችን አዳምን ማለት ነው ከገነት አባረረው። አባታችን አዳምም ከገነት ከወጣ በኋላ እግዚአብሔርን በፍጹም እንደበደለው አውቆ ተጸጸተ፣ ንስሐ ገባ፣ ብዙ ለቅሶን አለቀሰ። እንዲሁም ደግሞ የስንዴ ፍሬም ከደሙ ጋር እየቀላቀለ ለእግዚአብሔር መስዋዕት ያቀርብ ነበር እና አምላካችን ልዑል እግዚአብሔርም
የአሁኑን ተቀብዬልሃለሁ፣ ነገር ግን ዓለም የሚድነው በአንተ ደም ሳይሆን በእኔ ደም ነው። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ምን እልሃለሁ? አድንሃለሁ። በመስቀል ላይ ተሰቅዬ ሞቼ ምን እልሃለሁ? አድንሃለሁ ብሎ ምን አለ? ቃል ገባለት እና በዚህም እንግዲህ የአዳም ቃል ኪዳን በልጅ ልጅ ከልጅ ልጅ ተወልጄ ተብሎ የተናገረው ልጅ ልጅ የተባለች ያቺ ልጅ የተባለችው እመቤታችን ቅድስት ድንግል ማርያም ናት። ለዚህም ደግሞ አባ ሕርያቆስ በቅዳሴ ማርያም ማለት ነው እንደተናገረው አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት፣ ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ ብሎ እንደመሰከረ እመቤታችን ቅድስት ድንግል ማርያም ለአዳም ከገነት በተሰደደ ጊዜ ከገነት በወጣ ጊዜ ለአዳም ተስፋ የሆነችው ማነች? እመቤታችን ቅድስት ድንግል ማርያም ናት። እንዲሁም ደግሞ 5 ተኩልም የተባለው ደግሞ 5 ተኩል ሲፈጸም ከልጅ ልጅ ተወልጄ አድናለሁ ብሎት ነበር። 5 ተኩል የተባለው 5500 ዘመን መሆኑንም ደግሞ ቅዱስ ጳውሎስ ሲያረጋግጥልን በዚህ ወደ ገላትያ ሰዎች በጻፈው መልእክቱ በምዕራፍ 1 ከቁጥር 4 ላይ ስንመለከት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል እና ይህንን እያንዳንዱን ስናየው ምንድን ነው የዘመኑ ፍጻሜ በደረሰ ጊዜ የዘመኑ ፍጻሜ ብሎ የተናገረው 5500 መሆኑን የምንረዳበት ነው። ሌላውም ደግሞ ከሴት የተወለደውን ብሎ ሴት ብሎ እመቤታችን ቅድስት ድንግል ማርያም እንዲሁም ደግሞ ልጁን ላከ ይላል። ልጅ የተባለው እግዚአብሔር ወልድ ወይ ደግሞ ኢየሱስ ክርስቶስ ነው አንስቶ ሐዋርያው ቅዱስ ጳውሎስ ተናግሮታል እና እመቤታችን ቅድስት ድንግል ማርያም በዚህ በአዳም ኪዳን ውስጥ ያላት ድርሻ ምንድን ነው? ተስፋ ሆነ ተሰጥቷለች። ያንን 5500 ዘመን ሲጠብቅ በእመቤታችን ተስፋ አድርጎ ከእርሷ ሲወለድ ምን እላለሁ ብሎ እድናለሁ ብሎ በእመቤታችን ተስፋ አድርጎ ያን ሁሉ ዘመን ኖሯል። ስለዚህ እመቤታችን ቅድስት ድንግል ማርያም ለአዳም ተስፋው ነች። በሁለተኛ ደረጃ ላይ ጥንተ አብሶ የሚል እናያለን። እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ወይስ የለባትም? ካለባት እንዴት ነው? ከሌለባት የለባትም ስንል ደግሞ እንዴት ነው የሚለውን ደግሞ ስንመለከት እንግዲህ በመጀመሪያ ጥንተ አብሶ ማለት የውርስ ኃጢአት ማለት ነው። ይህም ከአዳም መረገም የተነሳ በሰው ልጆች ከአንዱ ወደ አንዱ በዘር የሚወረስ የሚተላለፍ ቁራኝነት ነበር እና እመቤታችን ቅድስት ድንግል ማርያም ግን ከዚህ ሁሉ ማለትም በዘር ከሚሆነው ኃጢአት እግዚአብሔር መንፈስ ቅዱስ ጠብቋታል። ለዚህም ደግሞ ትንቢተ ኢሳይያስ ነቢዩ ኢሳይያስ እንደተናገረው በዚህ በምዕራፍ 1 ከቁጥር 9 ላይ ስንመለከት እግዚአብሔር የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር በማለት ይናገራል። ዘር የተባለችው እንግዲህ እመቤታችን ቅድስት ድንግል ማርያም ናት። እና እመቤታችን ቅድስት ድንግል ማርያም በአምላክ ጥበብ ከእናቷ ማህፀን ጀምራ በአዳም በደል ከመጣው ከመርገመ ስጋና ከመርገመ ነፍስ ተጠብቃ ያለች ንጽሕት ዘር መሆኗን ነቢዩ መስክሯል ማለት ነው። ሌላው ነቢዩ ኢሳይያስ እንግዲህ የተናገረው ትንቢት በእመቤታችን የተፈጸመ ማለትም መርገመ ስጋ መርገመ ነፍስ ማለት ነው። ይሄንን ሁሉ ኃጢአት የሌለበት መሆኑንም ነቢዩ ኢሳይያስ ብቻ አይደለም፣ በዚህ በአዲስ ኪዳንም ቅዱስ ገብርኤልም ከእግዚአብሔር ዘንድ ተልኮ መጥቶ መስክሯል። ለዚህም ደግሞ በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ ስንመለከት ተፈስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ነው። ቡርክት አንቲ እምአንስት፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብሎ መልአኩ ቅዱስ ገብርኤል መስክሯል። የእመቤታችንን ንጽህናዋን ቅድስናዋን ከሌላው የተለየች መሆኑን በደንብ አድርጎ መስክሯል እና ይህንን እንግዲህ የሁለቱን ወይ ደግሞ የነቢዩ የኢሳይያስንና የመልአኩ የቅዱስ ገብርኤልን ምስክርነት በመያዝ ደግሞ በርካቶች ቅዱሳን አባቶቻችንም ስለ ቅድስት ድንግል ማርያም በአምላካዊ ጥበብ ከመርገመ ስጋ ከመርገመ ነፍስ ወይ ደግሞ ከጥንተ አብሶ ማለት ነው ተጠብቃ የኖረች ንጽሕት ዘር ስለመሆኗ በስፋት መስክሯል። ከዚህም ከአባቶቻቸው ላይ ደግሞ ከሊቃውንቱ መካከል ማኅቶተ ቤተ ክርስቲያን የተባለው ቅዱስ ያሬድን ስንመለከት በደጓ ድርሰቱ ላይ
እንዲህ ይላል ማርያምሰ ተሐቱም ትካት ውስተ ከርሱ ለአዳም ከእምባሕሪ ጻዕዳ ይላል። ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች ይላል። እንደ ነጭ ዕንቁ ታበራለች ይላል። በዚህ በመጽሐፈ ድጓ ገጽ 379 ላይ ስንመለከት ማለት ነው። ይህ ማለት እንግዲህ ዕንቁ ባህሪ ክርስቶስን በድንግልና ጸንሳ በድንግልና የወለድ አዲስ መዝገብ የተባለች ቅድስት ድንግል ማርያም ናት። ቅድስት ድንግል ማርያም ናት። አዳም አትብላ የተባለውን ዕፀ በለስን በመምላቱ ምክንያት ከመጣበት የሥጋና የነፍስ መርገም በጌታ ጥበብ ተጠብቃ የኖረች መሆኑን ሲገልጥ እንደ ነጭ ዕንቁ ታበራለች ብሎ መስክሯል። እንደ ነጭ ዕንቁ ታበራለች ብሎ መስክሯል። ይህ ማለት እንግዲህ ነጭ ዕንቁ የተባለው እንግዲህ ነጭ ዕንቁ ስንወስድ ከደፈረሰ ባህር ውስጥ ብንጥላት እንኳን የደፈረሰው ባህር የእርሷን ጥራት ሳይለውጡ በደፈረሰው ባህር ውስጥ ሳለች አብርታ እንደምትታይ ሁሉ እንደ ዕንቁ ቅድስት ድንግል ማርያምም በአዳም ትእዛዝ መተላለፍ ከመጣ ከመርገመ ሥጋ ከመርገመ ነፍስ በአምላካዊ ጥበብ ተጠብቃ በንጽህናና በቅድስና ጸንታ የተገኘች መሆኗን ሊቁ ቅዱስ ያሬድ በደንብ ይመሰክራል ማለት ነው። ሌላው ጠቢቡ ሰለሞንም ሲናገር በዚህ መኃልየ ምዕራፍ 4 ከቁጥር 7 ላይ ስንመለከት ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም በማለት ይናገራል። እንግዲህ ይህ ነገር እንግዲህ በወቅቱ ለሁለት ነገር ነው የተነገረው። ጠቢቡ ሰለሞን መንፈስ ቅዱስ የእመቤታችንን ነገር እንደገለጠልን ሁለንተናሽ ውብ ነው ነውርም የለብሽም ብሎ ተናገረ። ለጊዜው ይህ ለምንድን ነው አልኳችሁ? ለሁለት ነገር ነው። አንደኛ ከደም ግባት መልክን ከደም ግባት አስተባብራ በመገኘቷ ይህ ለመልኳ ተነግሯል። ለመልኳ ተናግሯል ጠቢቡ ሰሎሞን ማለት ነው። ነገር ግን ፍጻሜው መርገመ ሥጋ መርገመ ነፍስ ጥንተ አብሶ የሌለባት ንጽሕት መሆኗን የሚያስረዳ ኃይለ ቃል ነው። የሚያስረዳ ኃይለ ቃል ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም በማለት መስክሯል ጠቢቡ ሰለሞን ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በአምላክ ጥበብ ምን ሆናለች? ከጥንተ አብሶ ወይ ደግሞ ከውርስ ኃጢአት ተጠብቃ ኖራለች። ኖራለች። ስለዚህ እመቤታችን ቅድስት ድንግል ማርያም የውርስ ኃጢአት የለባትም። ምናልባት አንዳንዶች እንደሚያስተምሩት የሰው ልጅ ስለሆነች ምን ትሆናለች? የውርስ ኃጢአት አለባት ብሎ ብዙዎች ያስተምራሉ። በተለይ በፕሮቴስታንቱ ዓለም ማለት ነው። እና እንደዛ ማለት ደግሞ ካየነው ደግሞ እሷ የዘር ኃጢአት አለባት ማለት ልጇ ኢየሱስ ክርስቶስም ሎቱ ስብሐት ልጇ ኢየሱስ ክርስቶስም የውርስ ኃጢአት አለበት ማለት ነው። በእነሱ አስተምሮ ማለት ነው። ይቅርታ እና እንደዚህ አይነት አረዳድ አለ እና እመቤታችን ቅድስት ድንግል ማርያም ግን በልጇ ጥበብ በአምላኳ ጥበብ በአምላካችን ጥበብ ምን ሆናለች? በንጽህና በቅድስና ከውርስ ኃጢአት ወይ ደግሞ ከጥንተ አብሶ በንጽህና በጥበቡ ተጠብቃ ኖራለች። እናቱ እንድትሆን ተመርጣለች እና እመቤታችን ቅድስት ድንግል ማርያም የውርስ ኃጢአት የለባትም። የውርስ ኃጢአት የለባትም። በሁለተኛ ደረጃ ደግሞ የምንመለከተው እመቤታችን ቅድስት ድንግል ማርያም ከጌታ ጽንሰት እስከ ቀራንዮ ያደረገችው አገልግሎት ምንድን ነው የሚለውን ስንመለከት እንግዲህ እመቤታችን በዚህ ምድር ስትኖር እንግዲህ ምንድን ነው ያደረገችው? ጌታ ከተጸነሰ ጀምሮ ከዛ በፊትም ደግሞ እንግዲህ ብዙ አገልግሎቶችን በቤተ መቅደስ ውስጥ ለ12 ዓመት ኖራለች። ሐርና ወርቁን ስትፈትል ብዙ ዓመታትን ኖራለች። ከዛ በኋላ ደግሞ ጌታ ከተጸነሰ በኋላ ከ15 ዓመት በኋላ ማለት ነው እንግዲህ እመቤታችን የ15 ዓመት ብላቴና ሳለች ነው መልአኩ ቅዱስ ገብርኤል መጥቶ ልጅ እንደምትወልድ ያበሰራት እና ከዛ በኋላ ከተጸነሰች ከ15 ዓመት በኋላ እስከ ጌታ እስከ ልጇ መሰቀል ድረስ ወይ ደግሞ እስከ ቀራንዮ ድረስ ምንድን ነው አገልግሎቱ የሚለውን ያገለገለችው ስንል ደግሞ እመቤታችን ቅድስት ማርያም በእግዚአብሔር ተመርጣ እናት እንደምትሆነው በነቢያት በተነገረው ትንቢት መሰረት አምላክ ዓለሙን ለማዳን የቀጠሮ ጊዜ ሲደርስ ወይ ደግሞ 5 ተኩል ወይ ደግሞ 5500 ሲፈጸም ቅዱስ ገብርኤልን ወዴት ላኩ? ወደ እመቤታችን ላኩ። እርሷም በቤተ መቅደስ ሳለች ሐርና ወርቅ እያስማማች ስትፈትል ልብሱን እየታጠቀ እየፈታ ለእርሷ የሚገባውን ክብር ሰጥቶ እያመሰገናት ለእግዚአብሔር እናት እንደምትሆነው መመረጧን ነገራት። እርሷም እኔ ወንድ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው። እሱም ምን ብሎ መለሰለት? እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር
የለም በማለት ሲናገር እመቤታችን ቅድስት ድንግል ማርያም እኔ የእግዚአብሔር አገልጋይ ገረድ ነኝ እንደ ቃል ይደረግልኝ ብላ ተቀበለች። በዚህን ጊዜ አካላዊ ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወት ከመንፈስ ቅዱስ ሳይለይ በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የዕለት ጽንስ ሆኗል። ሙሉ ታሪኩንም ስንመለከት በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ እንመለከታለን እና የእመቤታችን የቅድስት ድንግል ማርያም አገልግሎት ከየት ይጀምራል? ከዚህ ይጀምራል። እግዚአብሔር ዓለሙን ለማዳን በወደደ ጊዜ እሺ ብላ እመቤታችን ፈቃደኛ በመሆኗ ከእርሷ ሰው ሆኗልና አባቶቻችን በነገረ ማርያም እንደሚያስተምሩት እመቤታችን በቤተ መቅደስ ሳለች መጽሐፈ ኢሳይያስን ስትመለከት ከትንቢተ ኢሳይያስ ምዕራፍ 7 ከቁጥር 11 ለ14 ላይ ያለው ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ይሉታል የሚለውን ስታነብ ከዚች ድንግል ከዘመኗ ደርሼ እንጨት ሰብሬላት ውሃ ቀድቼላት ገረድ ሁኜ ባገለገልኳት ብላ ምን ትል ነበር? ትመኝ ነበር። እና አምላካችን ልዑል እግዚአብሔር ይህንን ትሕትናዋን ተመልክቶ ለበለጠ አገልግሎት ለእናትነት መርጧታል። እርሷም በሕቱም ድንግልና ጸንሳው በሕቱም ድንግልና ወልዷለች እና እመቤታችን ቅድስት ድንግል ማርያም ምንድን ነው አገልግሎቷ የሚጀምረው መልአኩ የነገራትን ቃል ክርስቶስን እንደምትወልድ በነገራት ጊዜ እሺ ይሁንልኝ ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ ብላ በተቀበለች ጊዜ ያን ጊዜ ጽንሱ በማህፀኗ ምን የዕለት ጽንሱ ሆኖ ተፈጽሟል ወይ ደግሞ የዕለት ጽንሱ ሆኗል። ያኔ እሺ ብላ መቀበሏ ምንድን ነው? አንድ አገልግሎት ነው። አገልግሎቷ ከዚህ ይጀምራል ማለት ነው። ሌላው ጌታችን በተወለደ ጊዜ ሰብአ ሰገል ለጌታችን የሚሆነውን እጅ መንሻ ይዞ ከሩቅ ምስራቅ መምጣታቸውን ተመልክቶ በዘመኑ የነበረው ንጉሥ ሄሮድስ ነበር። በዲያብሎስ ተነሳሽነት አነሳስቶት ጌታችንን ሊገድሎ በምቀኝነት ተነሳበት። በዚህም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ለቅዱስ ዮሴፍ በሕልም ተገልጦለት ምንድን ያለው? ሕፃኑን ከእናቱ ጋር ይዞ ወደ ግብፅ እንዲሰደድ አዘዘው። ከእግዚአብሔርም እንደታዘዘ ይቅርታ ሐረጋዊ ቅዱስ ዮሴፍ ከእግዚአብሔር እንደታዘዘው እመቤታችን ቅድስት ድንግል ማርያምንና ሕፃኑን ልጇን መድኃኔዓለም ክርስቶስን ይዛ ለ3 ዓመት ከ6 ወር በግብፅ በረሃ ተንከራታለች። በዚህ እንግዲህ የመከራ ዘመን ስለ ልጇ ስትል ተርባለች፣ ስለ ልጇ ስትል ተጠምታለች። ሽፍቶች አስደንግጧታል ስለ ልጇ ብላ ማለት ነው። እና የተለያዩ ብዙ መከራዎች ተቀብላለች። እንግዲህ በዛ እንግዲህ እመቤታችን ወራቱ የውርጭ የብርድ ወራት ነበር። በዚያ የብርድ ወራት እመቤታችን ቅድስት ድንግል ማርያም ተሰዳለች ልጇን አዝላ ማለት ነው። እና እመቤታችን ቅድስት ድንግል ማርያም በዚህ ወቅት እንግዲህ አገልግሎቷ ምንድን ነው? መከራን በመቀበል ነበር። ለዚህም ሙሉ ታሪኩን ስንመለከት በዚህ ማቴዎስ ወንጌል ምዕራፍ 2 ከቁጥር 13 እስከ 19 ላይ እናገኘዋለን። ሌላው ከዚህም በኋላ ሄሮድስ ከሞተ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ዮሴፍ በሕልም ተገልጦለት የሕፃኑን ነፍስ የሚሹት ሞቷልና ሕፃኑንና እናቱን ይዘ ወደ ኢየሩሳሌም ተመለስ ብሎ አዘዘው። እነርሱም ማለትም እንግዲህ እመቤታችን ጌታችን ኢየሱስ ክርስቶስና ዮሴፍና ሶሎሜ ነበሩ። ወደ ኢየሩሳሌም ተመልሷል። ከዚያም በኋላ በኢየሩሳሌም ናዝሬት በተባለ ቦታ እመቤታችን ቅድስት ድንግል ማርያም ጌታችንን በዚያ አሳድጓለች። እንግዲህ በዚያ በምታሳድግበት ጊዜ ብዙ አገልግሎቶች አሉ። ስለዚህ ያም አገልግሎት ነው። ሙሉ ታሪኩንም የምንመለከተው በማቴዎስ ወንጌል ምዕራፍ 2 ከቁጥር 22 እስከ 23 ላይ እንመለከታለን። ወደ ኢየሩሳሌም እንደተመለሱ ሌላም በሉቃስ ወንጌል ምዕራፍ 2 ከቁጥር 51 እስከ 52 እናገኘዋለን። ሌላው ሊቁ ቅዱስ አትናቴዎስም በሃይማኖተ አበው ይህንን ነገር አጉልቶ ሲናገር እንዲህ ይላል። ድንግል ወንድ ሳታውቅ ሊዋሃደው በፈጠረው ስጋ የጸነሰችውን ወለደች፣ ያለ ኃጢአት ያለ ምጥ ወለደችው። የአራስነት ግብር አላገኛትም። ያለ ድካም ያለ መታከት አሳደገችው፣ ያለ ድካም አጠገበችው። ለስጋ በሚገባ ሕግ ምን አበላዋለሁ ምን አጠጣዋለሁ ሳትል አሳደገችው በማለት በሃይማኖተ አበው በገጽ 86 ከቁጥር 19 ላይ
ተናግሯል ማለት ነው። እና እመቤታችን ቅድስት ድንግል ማርያም በማስተማር ዘመኑ ይህ ብቻ አይደለም፣ በማስተማር ዘመኑ ከጌታችን አልተለየችም። በቅዱስ ወንጌል እንግዲህ እንደተናገረው በዚህ በዮሐንስ ወንጌል በምዕራፍ 2 ከቁጥር 1 ላይ የመጀመሪያው ተአምር ተብሎ የተመዘገቡ ተአምር የተከናወነው በእመቤታችን መልጃ ነው። ይኸውም የውሃ ወደ ወይን መለወጥ ማለት ነው። በስተመጨረሻም ደግሞ መድኃኒታችን ኢየሱስ ክርስቶስ ለድነተ ዓለም በመልዕልተ መስቀል በተሰቀለ ጊዜ ከመስቀሉ ስር እመቤታችን ነበረች እና በመስቀሉ ስር ሆና በጣም አዝና ስለ ልጇ ስታለቅስ ስለ ልጇ ብዙ መከራን ተቀብላለች። ልብን በሚያቃጥል እንባ እያለቀሰች ታዝን ነበር። ከእርሷ ጋር እነ ሰሎሜ፣ እነ ማርያም መግደላዊት፣ ሌሎች ሴቶች እና ከደቀ መዛሙርቱ ከቅዱስ ዮሐንስ ወንጌላዊ ቆሞ አብሮ ያለቅሱ ነበር። ጌታችን ለድንግል ማርያም ዮሐንስን እነሆ ልጅሽ አላት እና ደቀ መዛሙሩ ዮሐንስን ደግሞ ድንግል ማርያምን እነኋት እናት ብሎ ለዮሐንስ ሰጣት እና እመቤታችን ቅድስት ድንግል ማርያም በቀራንዮ ያደረገችው አገልግሎት በጣም ከአእምሮ በላይ ነው። ምክንያቱም ልጇ በመልዕልተ መስቀል ተሰቅሎ ያን ደም በደም ሆኖ ልጇ እንደዛ ስታየው ያንን ማየቱ ራሱ አንድ አገልግሎት ነው። 6666 ግርፋትን ሲገረፍ ማየቷ ያ ሁሉ ምንድን ነው? ያ ሁሉ አገልግሎት ነው። መመልከቷ ተመልክታ ማዘኗ ምን አይነት ስሜት ነው የሚሰማት? እንዲሁ ለእኛ የሚሰማው ስሜት ነው ወይስ ምን አይነት ስሜት ነው የሚለውን ማሰብ ራሱ በጣም እመቤታችንና እግዚአብሔር ብቻ ነው የሚያውቀው። በዚያን ጊዜ እመቤታችን ያለቀሰችው ለቅሶ ያነባችው እንባ ምን አይነት ልቧን የሰበረ ሐዘን ምን አይነት ሐዘን እንደሆነ ራሷና አምላካችን ልዑል እግዚአብሔር ብቻ ነው የሚያውቀው። ለምን አንድ ልጇ በመስቀል ላይ ተሰቅሎ በመስቀል ላይ ተቸንክሮ ችንካሮቹን እያየች ደሙ ሲንጠፋጠፍ እንደዛ እያየች ምን አይነት ሐዘን ይሆን የምታለቅሰው? ልጇ እንደዛ ተሰቅሎ ምን አይነት እንባ ይሆን የምታነባው? እንደው እኛ የምናነባው እንባ እኩል እንደዛ ይሆን ወይስ የተለየ ይሆን የሚለውን መገመት አያቅተንም። አንዳንዶች ስለ እመቤታችን ሲናገሩ እንደው አምላክን ወልደዋለች ለማለት እንኳን የሚከብዳቸው አንዳንዶች አሉ። የኢየሱስ እናት እንጂ የአምላክ እናት አትባልም የሚሉ አንዳንድ ሰዎች ከሃዲያውያን ንስጥሮሳውያን አሉ እና እንደው ነገር ግን እመቤታችን ቅድስት ድንግል ማርያም ኦርቶዶክስ ነች ያከበረችው ወይስ ክርስቶስ ነው ያከበራት? በዛ ልክ ብለን ስንመለከት እንደው እኛ በክርስቶስ ባከበራት ልክ ራሱ እኛ አክብረናታል የሚለውን ለእኛ ራሱ ጥያቄ ነው እና እመቤታችን ቅድስት ድንግል ማርያም በሕይወት ዘመኗ ከኢየሱስ ክርስቶስ ጋር ሳለች ምንድን ነው ብዙ አገልግሎቶች ያን አገልግሎቶቿ ደግሞ አብዛኛው በመከራም በመቀበል በሐዘን ያንን ክርስቶስን አገልግሏለች። ያን ሁሉ ምን እንለዋለን? አገልግሎት እንላለን ማለት ነው። አገልግሎት እንላለን። ከዛም በኋላ እመቤታችን ቅድስት ድንግል ማርያም ያን ሁሉ ሐዘን ስታዝን አምላካችን ልዑል እግዚአብሔር አይቷት እንግዲህ ብዙ ሴቶች አሉ። ደቀ መዛሙር ቅዱስ ዮሐንስ ወንጌላዊ በዚያ ነበር። ያን እነዛን ሁሉ አይቶ ምንድን ያደረገው? ወደ እመቤታችን ዓይኑን ወደ እመቤታችን አድርጎ ወደ እናቱን አልረሳትም። ወደ እናቱ ስታዝን ያ የእሷ ማዘን ራሱ ለክርስቶስ ምን ነበር? አንድ ስቃይ ነበር። ለምን እናቱ እንደዛ እየተሰቃየች ስታነባ ማየት ለክርስቶስ አንድ ትልቅ ሐዘን ነበር፣ ትልቅ ስቃይ ነበር። ከችንካሮቹ በላይ የሚያሳምመው ምን ነበር? የእናቱ ምን ነበር? የእናቱ ሐዘን ነበር፣ የእናቱ እንባ ነበር። እዛ ቆማ ያለቀሰችው ለቅሶ ያነባችው እንባ ኢየሱስ ክርስቶስን ምን ነበር? ከዚያ የበለጠ ከችንካሮቹ በላይ የበለጠ ክርስቶስን ያሳመሙት ነበር ያ ሁሉ ሐዘን ማለት ነው። እና ከዛም በኋላ እመቤታችን ቅድስት ድንግል ማርያም አምላካችን እንደዛ አይቶ በመስቀል ላይ ሆኖ ፊቱን ወደ እናቱ አድርጎ እናቱን ለዮሐንስ ዮሐንስን ደግሞ ለእናቱ ምን ያደረገ? ልጅ እንዲሆናት ዮሐንስን ሰጠ። እናት እንድትሆነው ደግሞ እመቤታችንን ለቅዱስ ዮሐንስ በቅዱስ ዮሐንስ አማካኝነት ለሐዋርያት ሁሉ እንዲሁም ደግሞ ለዓለም ሁሉ እናት አድርጎ ሰጥቶናል አምላካችን ማለት ነው እና እመቤታችን ቅድስት ድንግል ማርያም በቅዱስ ዮሐንስ አማካኝነት ለእኛ ለምናምን በተለይ ለኦርቶዶክሳውያን እናት ሆኗ ተሰጥታናለች ማለት ነው። ተሰጥታናለች። ሌላው እመቤታችን ቅድስት ድንግል ማርያም ያደረገችው አገልግሎት ሐዋርያት ከጌታችን ሞትና ትንሣኤ እንዲሁም በአርበኛው ቀን ማድረግ በኋላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተስፋውን እንደሰሙ መንፈስ ቅዱስን ለመቀበል በማርቆስ እናት
ቤት ዘግቶ ደጅ ሲጸኑ ወይ ደግሞ ሲጸልዩ በመካከላቸው እመቤታችን አብራ እንደነበረች ቅዱስ ሉቃስ በግብረ ሐዋርያት የሐዋርያት ሥራ ምዕራፍ 1 ከቁጥር 14 ላይ ይናገራል። እንዲህም ይላል እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ብሎ እንደተናገረው ሐዋርያትም መንፈስ ቅዱስን ተቀብሎ ሊሰብኩ በየአህጉረ ስብከታቸው ሲሄዱ እመቤታችን አልተለየቻቸውም ነበር። ይቅርታ ጉንፋን ይዞኝ ነው። እና ሊቁ አባ ጊዮርጊስ ዘጋስጫም በሰዓታቱ ሲደርስ ምን ይላል? ሞገሰ ስብከቶሙ ለሐዋርያት ይላታል። እና የሐዋርያት የስብከታቸው ሞገስ አንቺ ነሽ በማለት ይናገራል። እና እመቤታችን ቅድስት ድንግል ማርያም ከሐዋርያት ጋርም ከክርስቶስ ከልጇ ጋርም ብዙ አገልግሎቶችን እስከ ዕለተ ዕረፍቷ ድረስ ብዙ አገልግሎቶችን አገልግላለች። እስከ ቀራንዮ ድረስ ከቀራንዮም በኋላ ምን ብላለች? አገልግሎትን አላቋረጠችም፣ ታገለግል ነበር። እንግዲህ እነዚህ የተጠቀሱት የእመቤታችን የቅድስት ድንግል ማርያም አገልግሎት ለመግቢያ ያክል ጠቅሰን እንጂ የእመቤታችን የቅድስት ድንግል ማርያም አገልግሎት ከነቢያት ከሐዋርያት ከቅዱሳን ሁሉ የበለጠ በፍጹም እምነት ከእናት ፍቅር ጋር ልዑል እግዚአብሔር ያገለገለች እናት ናት እና እመቤታችን በዚች ብቻ ልንወስነው አይገባም። ምክንያቱም በጣም ብዙ ያልተጻፉ ብዙ አገልግሎቶች ያገለገለችው አገልግሎቶች አሉ። እመቤት እናት ለልጇ ምን አይነት አገልግሎት ነው የምትሰጠው ስንል 33 ዓመት ከ3 ወር ከልጇ ጋር ስትቀመጥ ምን አይነት አገልግሎት እንዴት ታገለግሎ ነበር የሚለውን ማየት ማሰብ ራሱ ከአእምሮ በላይ ነው እና ብዙ አገልግሎቶችን አገልግላለች። በዚህ ብቻ ምንቋጭ አይደለም። እቺን ብቻ አገልግላለች የምናለን ለመግቢያ ያክል አነሳን እንጂ በጣም ብዙ አገልግሎቶችን እመቤታችን አገልግላለች፣ ክርስቶስን ማለት ነው አገልግላለች። ሌላው በቀጣይ ክፍላችን የምንመለከተው የእመቤታችን ምልጃ በነገረ ድነት ምን ይመስላል የሚለውን የምንመለከት ይሆናል። የዛሬው ቪዲዮችን በዚሁ ላይ ይበቃናል። በቀጣይ የእመቤታችን ምልጃ በነገረ ድነት ውስጥ እንዴት ነው የሚለውን በመጽሐፍ ቅዱስ ማስረጃ ጋር የምንመለከት ይሆናል። ያስተማረን የገሰጸን የመከረን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ምናልባት ሀሳብ ካላችሁ በኮሜንት ላይ እንድታስቀምጡልኝ፣ ምናልባት ከዚህ በኋላ ደግሞ ሌላ እንድሰራላችሁ የምትፈልጉት ኮርስ ከምትፈልጉ ካለ ብዙ ኮርሶች አሉ። እንግዲህ በቤተ ክርስቲያናችን የሚሰጡ ኮርሶች አሉ። ከነዛ ነገረ ማርያም አንዱ ነው እና ሌላው ትምህርተ ሃይማኖት፣ ነገረ ድነት፣ ነገረ ክርስቶስ፣ ነገረ መላእክት ብዙ ኮርሶች አሉና እነዛን እንድሰራላችሁ የምትፈልጉትን አሁን ላይ እየተማራችሁ ያላችሁትንም ሊሆን ይችላል። በተለይ በክረምት ወራት ማለት ነው። በዚህ የምትማሩ ሰዎች እንድታስቀምጡ በኮሜንት ይህ ይሰራልኝ ብላችሁ በኮሜንት እንድታስቀምጡ ኮሜንቱን አያለው እሰራላችኋለሁ በቻልኩት መጠን ማለት ነው። ሌላው ምናልባት በምን አይነት መልኩ መቀጠል እንዳለብን ፒዲኤፍም የምትፈልጉ ከሆነ እልክላችኋለሁ። በኮሜንት አስቀምጡልኝ። በተረፈ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። በቀጣይ እስከምንገናኝ ቸርን ሰንብት።